ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ ሚዲያ። እግዚአብሔር ያክብርልን፣ ክፉ አይንካችሁ፣ ያሰባችሁበት ድረሱ። የማታ እንጀራ ይስጣችሁ፣ ዘራችሁ ይባረክ። እመቤቴ ማርያም ቅድስት ድንግል ማርያም የማታ እንጀራ ትስጣችሁ። በስራችሁ ስኬታማ ሁኑ። ያላገባችሁ ፈራህ እግዚአብሔር ያደረበት ትዳር ይስጣችሁ። ያገባችሁ ፈራህ እግዚአብሔር ያደረበት ትዳር ይሁንላችሁ። በልጅ ተባረኩ፣ በልጅ ተባረኩ። ያሰባችሁት ሁላ ይሳካላችሁ። ከኃጢአት በስተቀር አይሳካም፣ አይሆንም፣ ይሄ እንዲህ አይሆንም የተባላችሁት ህልማችሁ የሚፈታበት የሚሳካበት ዘመን ይሁንላችሁ። 2018 እንግዲህ ውድና የተከበራችሁ ቤተሰቦች ዛሬ ይዤላችሁ የመጣሁት ማር ለምኜ ነው ከሰው እኔ ጨርሼ ኢትዮጵያውን ቡና እየጠጣሁ በጨረስኩት። እዚህ ጋር የበቆሎ ዱቄት አለኝ፣ እዚህ ጋር የወተት ዱቄት አለኝ ማለት ነው። ዛሬ ለፊቴ የምጠቀመው ማለት ነው። ሁል ጊዜ ሰኞ ሰኞ ለእናንተ ማሳየት ብቻ ሳይሆን ራሴም የምጠቀመው ነው። ሁለቱን አደርጋለሁ ማለት ነው። ከዛ ማር አደርጋለሁ። ቆይ አንዴ። አሁን ይኸው ማር ይሄን ያህል ተጠቀማለሁ ማለት ነው። አዋውጄው እመጣለሁ። ይኸው ውሃ አለኝ፣ ንጹህ ውሃ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። የተባረከ ቀን ይሁንልን፣ የተቀደሰ የተባረከ ቀን ይሁንልን ብዬ ወይ ልቅመሰው። አሁን እዚህ ያደረኳቸው የበቆሎ ዱቄትና ማር ወተት ዱቄት ናቸው። እነሱን እንደዚህ በትንሽዬ ውሃ በጥበጥ አደርጋለሁ ማለት ነው። በቆሎ ዱቄት ማለት ነው በጣም እንትን ይላል። ለምን እንደሆነ አላውቅም። ለፊት ጥሩ ነው፣ ግን የሆነ እንትን የሚለው ነገር አለ። የሆነ እንደ መንጠባጠብ ነገር አለ አይደለ? በጣም ነው የበቆሎ ዱቄት በጣም ጥሩ ነው ለፊት። እኔ ተጠቅሜዋለሁ፣ ግን ራሱ የሆነ እንደ መለብለቢልና ዝልግልግልግ የማለት ባህሪ ያለው ለምን እንደሆነ አላውቅም። በቆሎ ዱቄቱ እንደዚህ የሚሆንበት ልድልድ አለ አይደለ? አንድ እዚህ አድርጋችሁት የሆነ ልድልድ ነው የሚለው። እንደዚህ በውሃ በንጹህ ውሃ ታዘጋጁታላችሁ ማለት ነው። አሁን እንደዚህ የሩዝ ዱቄት የለመደ ፊት ግን ማለት ነው። አቤት ፊቴ ልስልስ ይላል። ቢያንስ እንኳን ከመጎዳት ትንሽ ያድነዋል። ሌላ ነገር ሳይሆን ከመጎዳት አለ አይደለ? አሁን አንዳንዴ ፊታችን እንደዚህ ስንሰራ ውለን የሰኞ ስራ አብሶ በቃ ሪላክስ ያደርጋል ትንሽ። እንደው ለሱ ብላችሁ ማር ጥሩ ነው። ማር በጣም በጣም ከምንም በላይ አቆዩት እናንተ የፈለጋችሁትን ያህል። እኔ ግን ማቆየት አልችልም። ለምን ያለውበት ብዙም ደስ ስለማይላቸው እንዲያ ነገር ስተካከል እና ቤተሰቦቼ እስኪ አዲስ የሆናችሁ ሰብስክራይብ አድርጉኝና ደስ ይበል። ሰብስክራይብ አድርጉኝ። ነባሮቹ ደግሞ ላይክ አድርጉ። አሁን እንደ ድሮ አንዳንድ ነገሮችን እያመጣሁ ማነብላችኋለሁ አስቤያለሁ ማለት ነው። 2018 የተሳካ ህልማችሁ የሚፈታበት፣ አይሆንም የተባላችሁት የሚሆንበት ዘመን ይሁንላችሁ። አይሳካም የተባላችሁት ነገር ይሳካላችሁ። አሁን ይሄንን ተቀብቼ በቃ የቀረውን ደግሞ እጄ እንቀባዋለሁ በኋላ። አሁን ግን ይበቃኛል። ይህንን አንድ 20-15 ደቂቃ ያህል ይበለጣል አላስቀምጥም እኔ። ከተረፈን በሆነ እቃ አድርገን ራሱ ፍሪዘር ብናደርገው በፈለግን ጊዜ አውጥተን ማለት ነው እንደዚህ ብንጠቀመው፣ አንደኛ በረዶ በጣም ለፊት እንዴት አይነት ጥሩ እንደሆነ ታውቃላችሁ። የሞሮኮ ባዝ ምናምን ብለው የሚገቡት አለ አይደለ? ከሱ መቼም እሱም ቆንጆ ነው። ብዙ አይነት ነገሮች አሉት። ግን ስቲም ውስጥ መግባት ፊት ምናምን
የበለጠ ደግሞ በረዶ በጣም ጥሩ ነው። የምንጠቀማቸውን ነገሮች በቃ አድርገን ፍሪዘር አድርገን በምንጠቀም ሰዓት እንትን ብንለው በጣም ጥሩ ነው። ይውላችሁ እንዲህ ነው እኔ የምወደው የሩዝ ዱቄት ነው። ግን ሁል ጊዜ ለእናንተ ሩዝ ማሳየት እየሆነብኝ ነው እንጂ ሩዝ ዱቄት በጣም ይመቸኛል፣ በጣም ደስ ይለኛል። ይሄም ደስ አይልም ማለት አይደለም፣ ይሄም ደስ ይላል። ይሄ ፊት ልስልስ ነው የሚያደርገው ፊታችሁን፣ ከንፈራችሁን ማር ስላለው ቆንጆ ነው ለከንፈራችሁ። እውነት ተጎሳቁለን ይሄ ተጎሳቀለ ፊት ይሄ እንትን ያለ ፊት አንዳንዴ እንዲህ ስናደርግበት ጥሩ ነው ውዶቼ። ያስባችሁበት ድረሱ። የሰው እጅ አያሳያችሁ። መድኃኒዓለም ቸሩ መድኃኒዓለም የድንግል ማርያም ልጅ የሕያው እግዚአብሔር ልጅ እንደ ኃጢአታችን ሳይሆን እንደሱ ቸርነት ያሰብነውን የልባችንን መሻት ይፈጽምልን፣ ነገሮቻችንን ሁላ ያስተካክልልን። ሕያው እግዚአብሔር ልጅ ቸሩ መድኃኒዓለም ከክፉ ነገር ሁላ ይጠብቃችሁ። አይሳካም፣ አይሆንላችሁም። ይሄ ነገር በቃ የተባለውን ህልማችሁን ሁላ ይፍታላችሁ፣ ይሳካላችሁ። ያሰባችሁበት ድረሱ፣ ያሰባችሁበት ድረሱ። መልካሙን ሁላ ያደርግላችሁ ቸሩ መድኃኒዓለም አቡነ ተክለ ሃይማኖት። በስራችሁ አልሆንላችሁ ያላችሁ ስራ አግኙ። ሰዎቻችሁ ጋር ያለ ችግራችሁ ይፈታላችሁ። ልቦና ይስጣቸው፣ ልቦና ይስጣቸውና ያስተካክልላችሁ። እንደዚህ ልታጠብና እመጣለሁ ማለት ነው። 20 ደቂቃ 15 ደቂቃ አስቀምጡ። ቶሎ አትታጠቡ። እኔ እንደዚህ እንደምቀባው ከ10 ደቂቃ 10 ደቂቃ የሞላ ነው የማስቀምጠው። በነገራችን ላይ የቻልኩትን ያህል ነው። ለምን እኔ ወይ ሴትዮዋ ትመጣለች ወይ ውሾቹ ጮኻሉ ወይ ወደ ደጅ እወጣለሁ። ስለዚህ ቶሎ ነው የምታጠቡ። ግን እንዴት እንደሚመች ለፊቴ እንዴት እንደሚመች ልነግራችሁ አልችልም። እኔ ማዲያት አለኝ፣ ሰውነት የተጎሳቅሎ ነበር። አሁን ደህና ነው እግዚአብሔር ይመስገን። ታጥቤ ልምጣ። ይኸው ፏ በቃ ስራዬን ስሰራ ቆይቼ ታውቃላችሁ። በሌሊት ነው የምንነሳው። ይሄ አሁን የዛሬ ቀን ማለት ለኛ በጣም ከባድ ነው። የሰኞ ስራ ብዙ ነገሮችን ነው አድርገን የምንነሳው፣ የምንገለባበጠው፣ ምን የምንለው ብዙ ነገር አለ። ብዙ እግዚአብሔር ይመስገን ደግሞ ክብሩን እሱ ይውሰድ መድኃኔዓለም። ይሄንን ያህል ደግሞ እንደዚህ ሆነን ይችን እንደዚህ ራሳችንን እንትን ለማለት ያበቃን የሚያበቃን አምላክ ክብር ምስጋና ይግባው። ፀጉሬ ግን ተንጎሳቅሏል። ያው ፀጉሬን ደግሞ አበጥራለሁ ማለት ነው። የሆነውን የተወሰነውን ያህል ውድና የተከበራችሁ ቤተሰቦቼ ይጠቅማችኋል ብዬ አስባለሁ። እኔ ይሄን የተረፈኝን አልደፋውም። በሆነች ትንሽ ነገር አደርግና ፍሬዘር አስቀምጠዋለሁ። ሌላ ጊዜ አውጥቼ እንደዚህ ፊቴን አሽበታለሁ። ለእናንተም ባላሳያችሁ እጠቀመዋለሁ። አልደፋውም። ለምን? አንደኛ ማር አለው፣ ሁለተኛ ወተቱም ዱቄቱም ቢሆን ያው ከየት ይመጣል? ያው እንደዚሁ ተጋፍተን የምናደርጋቸው ነገሮች ስለሆኑ ማለት ነው። ውድና የተከበራችሁ ቤተሰቦቼ እንግዲህ በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። በጣም ምርጥ ነው፣ ተጠቀሙት። እጅ ራሱ እንዴት እንደሚያሳምር ልነግራችሁ አልችልም። ከንፈር ማር በጣም ጥሩ ነው፣ ለከንፈርም ሆነ ለምን ማለት ነው። አንዳንዴ ከንፈራችሁን ማርና ስኳር ቀላቅላችሁ ብትጠቀሙት ጥሩ ነው ማለት ነው። ይሄን ከንፈራችሁን ማለት ነው። አመሰግናለሁ። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ ዘራችሁ ይባረክ፣ የማታ እንጀራ ይስጣችሁ። እግዚአብሔር ያክብርልኝ።